ለአንድ ሀገር እድገት ወሳኝ ከሆኑ መሰረታዊ ነገሮች መካከል ከዜጎች የሚሰበሰበው ግብር ከፍተኛ ድርሻ እንደሚይዝ ይታመናል። ሀገራችን ኢትዮጵያም ባለፉት ዓመታት እያመጣች ያለችው ፈጣን እድገትና በጥቂት ዓመታት ልታሳካ ያቀደችው የልማት ውጥን ይሳካ ዘንድ ግብርን በአግባቡና በጊዜው መሰብሰብ የማይናቅ ሚና ይጫወታል። የተመዘገበውም ስኬት ከዜጎቿ ግብር በሚሰበሰበው ገቢ መሆኑም በየጊዜው ይነሳል። ባለፉት 5 ተከታታይ ዓመታትም እንደተደረገው ሁሉ በዘንድሮ ዓመትም ለ6ኛ ጊዜ ግብር ለሀገር ክብር በሚል መሪ ሐሳብ የታማኝ ግብር ከፋዮች የዕውቅናና የሽልማት ሥነ ሥርዓት ተካሂዷል። ግብራቸውን በወቅቱና በታማኝነት መክፈል ለቻሉ ግብር ከፋዮች የዕውቅናና የሽልማት ሥነ ሥርዓት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የገቢዎች ሚኒስቴር ሚኒስትር ወይዘሮ አይናለም ንጉሴ፣ የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታን ጨምሮ ሌሎች ሚኒስትሮችና ከፍተኛ የመንግስት ባለስልጣናት በተገኙበትም ተካሂዷል። በሥነ ሥርዓቱ ላይም ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት የግብር አሰባሰብ ላይ እየታዩ ያሉ አዎንታዊ ለውጦችን ማስቀጠል እንደሚገባና ጠንክሮ መስራት ከተቻለም ከዚህ በላይ ለውጥ ማምጣት እንደሚቻል ተናግረዋል። ክቡራን ሚኒስትሮች፣ ከሁሉ በላይ ለኢትዮጵያ ሀገራችሁ የታመናችሁ ታማኝ ግብር ከፋዮች፣ ታማኞች እንዲበዙ አርአያ በመሆን ላለፉት ጥቂት ዓመታት ሳታቋርጡ በብዙ የታመናችሁ ሰዎች ኢትዮጵያ እና ለጊዜው ያለው መንግስቷ በእጅጉ የሚያከብራችሁ መሆኑን አስቀድሜ መግለጽ እፈልጋለሁ። ታማኝነት ለራስ ነው፣ ግብር መክፈል ግን ግዴታ ነው። የኢትዮጵያ ብልጽግና የኢትዮጵያ ሀገር መሆን እና መቀጠል ሊረጋገጥ የሚችለው በኢትዮጵያውያን ብቻ ነው። ከሌሎች በምናገኘው እርዳታ፣ ከሌሎች በምናገኘው ድጋፍ አፍሪካ ወይም ኢትዮጵያ የሚቀየሩ ቢሆን ላለፉት 100 ዓመታት እንቀየር ነበር። ዘሆል ዲዛይኑ በቀጣይነት ለማኝ እንድንሆን እንጂ እንድንቀየር የሚያግዝ አይደለም። መቀየር ከፈለግን መወሰን ያለብን እኛ ነን። እናንተ ግብር ከፋዮች በብዙ ሀገራት እንደምታውቁት ጨክነው ያደጉ የተቀየሩ ሀገራት የቃል ኪዳን ቀለበታቸውን ጭምር ሰጥተው ጨፍልቀው የለሙት። እኛ ካተረፍነው ከሰራነው አብዝተን በመስጠት ለሀገር ልማት ብናውል ልጆቻችን የማትለምን ሀገር ስለሚወርሱ ተግባሮቻችሁ ለእናንተ ብቻ ሳይሆን ለሚቀጥለው ትውልድም በእጅጉ ወሳኝ የሆነ ለኢትዮጵያ መሰረት የሚጥል ሰርታችሁ ሀብት አፍርታችሁ መልሳችሁ ኢትዮጵያን እየገነባችሁ ስለሆነ ከፍተኛ ክብር ሊሰማችሁ ይገባል። ከዚህ አንጻር የኢትዮጵያ መንግስት በታመናችሁለት ልክ ይታመንላችኋል። ታምናችሁ ግብር ከፍላችኋል። እኛም ታምነን በብዙ ፈተና ህዳሴን ከሞላ ጎደል አጠናቀናል። ያጠናቀቅነው በእርዳታ አይደለም፣ በእናንተ ግብር ነው። ህዳሴን መስራት የቻለ ታማኝ ግብር ከፋይ ያለው ሀገር አንድ ሳይሆን 10 ይሰራል። ብልጽግና የመጣው በስራ ብቻ። በርትተን እንስራ፣ ተክተን እንስራ። የሰራ አይከስርም። የሰራ የሚከፍለውም የሚያወርሰውም ይኖረዋል። በዚህ ስፕሪት ተባብረን እንድንሰራ በታላቅ ትህትና ልጠይቃችሁ ፈልጋለሁ። የግብር ሰብሳቢ ተቋማት ለውጥ አለ። አሁንም የሚቀረን በርካታ ነገር ስላለ እሱ እንድናርም፣ ኦቶሜት እንድናደርግ፣ ሌብነት እንድንቀንስ፣ ሌቦች በውስጣችን ተሰግስገው የምንሰራውን ስራ እንዳያጠለሹ ተቋሙን በከፍተኛ ደረጃ ማሻሻል ቀሪ አሳይመንት መሆኑን እንድንገነዘብ፣ ኩባንያዎች ቨርቹዋሊ በመክፈል መሀል ላይ ያሉ ደላሎችን በመቁረጥ እናንተም እንድታግዙን በዚሁ አጋጣሚ አደራ እያልኩ በሚቀጥለው ዓመት
በዚህ አዳራሽ ደግመን የምንገናኘው ገቢያችን 1 ትሪሊየን ከደረሰ ብቻ ነው። አመሰግናለሁ። በሽልማት ስነ ስርዓቱ ላይ ንግግር ያደረጉት የገቢዎች ሚኒስቴር ሚኒስትር ወይዘሮ አይናለም ንጉሴ በበኩላቸው በባለፉት ዓመታት በተሰሩ የለውጥ ስራዎች ከገቢ ግብር የሚሰበሰበው ገቢ ከጊዜ ወደ ጊዜ እየጨመረ መምጣቱን በመግለጽ ግብርን በታማኝነት መክፈል የሀገራችንን ብልጽግና ለማረጋገጥ ወሳኝ መሆኑን አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ አቶ ታገሰ ጫፎ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበራችሁ ሚኒስትሮች፣ ሚኒስትር ዴኤታዎች፣ ክቡራን ኮሚሽነሮች፣ ምክትል ኮሚሽነሮች፣ ክቡራን የዛሬ ተሸላሚ ታማኝ ግብር ከፋዮች፣ ክቡራን የታክስ አምባሳደሮች፣ ክቡራን የክልልና ከተማ አስተዳደር ገቢ ቢሮ ኃላፊዎች፣ በየደረጃው ያላችሁ የገቢዎች ሚኒስቴርና የጉምሩክ ኮሚሽን እንዲሁም የተለያዩ ተቋማት የሥራ ኃላፊዎች፣ በአጠቃላይ የዚህ ፕሮግራም ታዳሚዎች፣ በቅድሚያ ጥሪያችንን አክብራችሁ ግብር ከፋዮችን እውቅና በምንሰጥበት መርሃ ግብር ለመታደም እንኳን ደህና መጣችሁ ማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከገቢ አሰባሰብ አኳያ በ2016 በጀት ዓመት ከግብር ከፋዮቻችን እና ከባለድርሻ ተቋማት ጋር ባደረግነው ጥረት በበጀት ዓመቱ ለመሰብሰብ ካቀድነው 529.3 ቢሊዮን ብር 512.8 ቢሊዮን ወይም የዕቅዱን 96.8 በመቶ መፈጸም ተችሏል። ለዚህ ገቢ አፈጻጸም አስተዋጽኦ ያደረጉ ተግባራትን በጥቂቱ ለማንሳት ያክል በሀገር ውስጥ ገቢ በበጀት ዓመቱ በቀረቡ 83330 የታክስ ማስታወቂያዎች ላይ የታክስ ስሌት በመስራት ብር 34 ቢሊዮን፣ የስጋት ስራ አመራር መርህን መሰረት በማድረግ በ8328 ማህደራት ላይ በተሰራ የታክስ ኦዲት ወለድና መቀጫን ጨምሮ ብር 42 ቢሊዮን፣ በኢንተለጀንስ ጥናት ላይ ተመስርቶ በ602 ድርጅቶች ላይ በተሰራ የኢንተለጀንስና ኢንቨስቲጌሽን ኦዲት ወለድና መቀጫን ጨምሮ ብር 17.4 ቢሊዮን የልዩነት ውሳኔዎች ተወስነዋል። በተመሳሳይ የጉምሩክ ቀረጥና ታክስ ለመሰብሰብ በተሰራ መደበኛ ፍተሻና ሰነድ ምርመራ ብር 85.6 ቢሊዮን፣ ከድህረ ዕቃ አወጣጥ ኦዲት ብር 14.8 ቢሊዮን፣ ከወጪና ገቢ ኮንትሮባንድ ክትትል 15.4 ቢሊዮን ላይ ውሳኔ በማሳረፍ በ2016 በጀት ዓመት ለነበረን የገቢ አፈጻጸም ከፍተኛ አስተዋጽኦ እንዲኖረው ተደርጓል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከላይ ለአብነት የጠቀስኳቸው ተግባራት እንደተጠበቁ ሆነው ታክስ ከፋዮች ግብራቸውን በፈቃደኝነት አሳውቀው እንዲከፍሉ ከዚህ ቀደም ያላቸው መልካም አፈጻጸም ተጠናክሮ እንዲቀጥል የትምህርትና ስልጠና ስራዎችም ይሰራሉ። በያዝነው በጀት ዓመት የመጀመሪያው 3 ወራት መስከረም ወርን ጨምሮ 175 ቢሊዮን ብር ገቢ በመሰብሰብ አመርቂ አፈጻጸም ተመዝግቧል። ይህ መልካም የሥራ አፈጻጸም የኢትዮጵያን የልማት ፋይናንስ ፍላጎት በዘላቂነትና አስተማማኝ ደረጃ ላይ ለማድረስ ትልቅ መሰረት ሆኖ ያገለግላል። ነገ የምንጀምረው የጥቅምት ወር የዓመቱን ትልቅ ገቢ የሆነውን 133 ቢሊዮን የምንሰበስብበት ወር ነው። በመሆኑም ይህ ፕሮግራም ለታማኝ ግብር ከፋዮች እውቅና የምንሰጥበት ብቻ ሳይሆን ለሀገራችን እድገትና ብልጽግና እያንዳንዳችን የምንጫወተውን ሚና በተመለከተ ቃል የምንገባበት ዕለትም ነው። ከላይ ያነሳሁት የ3 ወር ገቢ አፈጻጸም ቀደም ባሉ ዓመታት ዓመቱን በሙሉ ይሰበሰብ ከነበረው ገቢ የላቀ ነው። ይህ የሚያሳየው እንደ ሀገር ዘመናዊ ኢኮኖሚ ለመገንባት እየተወሰዱ ያሉ የፖሊሲ እርምጃዎች የሚያስገኙትን ትርፍ በተገቢ ሁኔታ መጠቀም ከተቻለ ተባብረን የጀመርነውን የለውጥ ጉዞ በማፋጠን የኢትዮጵያን ብልጽግና እውን ማድረግ እንደምንችል ነው። በዚህ አጋጣሚ የ2016 በጀት ዓመት እቅድ በአመርቂ ሁኔታ ተፈጻሚ እንዲሆን ያልተቆጠበ ጥረት ያደረጉ
አመራሮችንና በሁሉም ቅርንጫፎቻችን ያሉ ሰራተኞችን በራሴና በሚኒስቴር መስሪያ ቤቱ ስም በክቡር ጠቅላይ ሚኒስትር ፊት ላመሰግናችሁ እወዳለሁ። በመጨረሻም በዛሬው ዕለት ምስጋናና እውቅና የሚሰጣችሁ ታማኝ ግብር ከፋዮቻችን እምነታችሁን ሳታጎድሉ ታማኝነታችሁን በማስቀጠል ለሌሎች ግብር ከፋዮች አርአያ እንድትሆኑ አደራ እላለሁ። 2017 በጀት ዓመት ለሁላችንም የስኬት ዓመት ሆኖ በድል እንድንገናኝ መልካም ምኞቴን እገልጻለሁ። አመሰግናለሁ። ዘንድሮ የተካሄደው 6ኛ ዙር ግብር ለሀገር ክብር የታማኝ ግብር ከፋዮች የእውቅናና የሽልማት ስነስርዓት በፕላቲኒየም በወርቅና በብር ደረጃ ከ500 በላይ ለሆኑ ተቋማትና ባለሀብቶች ክብር በመስጠትም ተከናውኗል። በዕለቱ መርሃ ግብር ላይም ሽልማታቸውን የወሰዱ ታማኝ ግብር ከፋዮች የበለጠ ለመስራትና የዜግነት ግዴታቸውን በታማኝነት ለመወጣት የበለጠ መነሳሳትን የፈጠረላቸው መሆኑንም አንስተዋል። ኢትዮጵያ አድጋ ማየት ትልቅ ነገር እንደሆነ ነው የሚታየንና በጣም ደስ ብሎናል። አላቅም እኔ ምን ብዬ እንደምገልጸው አላቅም። ታማኝ ተሸላሚ በመባላችን ትልቅ ደስታ ነው የተሰማን። ወደፊትም የበለጠ በደንብ ለመስራት እንድንተጋን ያደረገና ታማኝ መባል ቀላል ነገር አይደለም። በጣም ከፍ ያለ ደስታ ነው የተሰማን። ወደፊትም ትልቅ ኃላፊነት ነው የጣለብን ይሄ እንዲህ ምክንያቱም እዚህ ጠቅላይ ሚኒስቴር ቢሮ ድረስ ጠርቶን ሲጋብዙን እና ያደረጉት ንግግርም በጣም ወደፊት የተሻለ በይበልጥ አሻሽለን እንድናጠናክረን ታማኝ ግብር ከፋይ እንድንሆን ነው ያደረገን። አዎ ሽልማቱ በጣም የሚያስደስት ነው። ይህን ምልህ ማስደሰት ብቻ ሳይሆን ለወደፊትም ትልቅ ኃላፊነት የሚጥል ነው። ከዚህ በፊትም ድርጅታችን ተሸልሟል። ያ ማለት ያ ኃላፊነት አሁንም ቀጣይ ሆኖ ስሙዝ አድርገን እየሄድን ያለውን ነገር ነው የሚያሳየው። በጣም ደስ ይላል። በጣም ደስ ይላል ያለው ሁኔታ። ያው እንደሚታወቀው እንግዲህ በእኛ ሀገር ከሌሎች አፍሪካ ሀገራት ጋርም ሲወዳደር ኢትዮጵያ ውስጥ ያለው የግብር አከፋፈል በጣም ዝቅ ያለ ነው። አሁን ያለው የግብር አከፋፈል ሁኔታ በዚህ አይነት መልኩ ከፋዮችን እያበረታታን በሄድን ቁጥር ለሚቀጥለው ዓመት ደግሞ ሌሎች እየተበረታቱ ወደዚህ ማዕቀፍ የሚገቡበትን ሁኔታ ሊፈጥር ስለሚችል እኔ ጥሩ ነው የሚል ነው ያለኝ። ምክንያቱም ባለፈው ዓመት የተደረገውና የዘንድሮውን እንኳን ስናይ በሁሉም በብርም በወርቅም በፕላቲኒየምም ቁጥራቸው ጨምሮ ነው ያየነው። ስለዚህ እንዲህ አይነቶች ፕሮግራሞች በየዓመቱ ይጨምራሉ። ዘንድሮም አሁን እንደተቀረበው ክቡር ጠቅላይ ሚኒስትራችን ለሚቀጥለው ዓመት የምንገናኘው 1 ትሪሊየን ስንገባ ብቻ ነው ብለዋልና ይህም በጭብጨባ ነው የተገለጸው። እጅግ በጣም ደስ የሚል ነው ብዬ ነው የምወስደው።